አንቺ ጄሪ ምን ላድርግሽ? እንዴ ምን እያደረግሽ ነው? ሄቨን ምን ላድርግሽ? ምን ፈልገሽ ነው? ምን እያደረግሽ ነው? እየተመሰጥኩ ነው። አያየሽኝ አይደል እንዴ? ቆይ ሜዲቴሽን አታውቂም እንዴ? እሱማ አውቃለሁ፣ ግን እና እንደዚህ በአደባባይ ነው እንዴ? የትም ይሁን የት ማለት ነው። መመሰጥ ከፈለኩኝ እመሰጣለሁ። እንዴ ቆይ መስጠቱ ምንም በማስመልከት ነው? የተሰወረ ማንነቴን ማስወገድ ስላለብኝ ነው የምመሰጠው። የተሰወረው ደግሞ የትኛው ማንነትሽ ነው? እንዴ ሄቨን፣ ስምንተኛው ማንነቴ ነው። የትም ብሄድ የትም ከሱ ላመልጥ አልቻልኩም። በቃ እየመጣ ያስታውሰኛል። ስለዚህ እሱን ማስወገድ አለብኝ። ቆይ ጊሊያድን የሚፈልገው ማንነትሽ ነው? አዎ ሄቨን፣ እኔ እየተበጠበጥኩ ነው። ቆይ ለምን አትረሺውም? ትዝ ሲልሽ ድሮ እንደምታደርጊው ለምን አትሸሹም? ሄቨን፣ ችግሩ እኮ እሱ አይደለም። በሄድኩበት በቃ ይከተለኛል። ተው ሸሸኝ አልሸሽም እንደው ስንባባል ሆነብኝ። ጭልምልም የሚባለው ነገር ሆነብኝ እኮ ህይወቴ። ያንተ ሀገር ወዲያ ከወንዙ ባሻገር የኔ ሀገር ከወዲህ ወንዙን ሳንሻገር ታዲያ ምናንን ያማገር ሄማገር። ምንድን ነው የምታወሪው? የጂጂን ዘፈን ጀመርሽው፣ እኔ ደግሞ ጨረስኩልሽ። ሴትዮ ያምሻል እንዴ? ስለምን ግጥም ነው የምታወሪው? የጊሊያድን ጉዳይ ስጠይቅሽ ተውሽሸኝ አልሸሽም እንዲያው ስንባባል አለብኝ ጭልምልም። ይሄ ደግሞ የጂጂ ዘፈን ነው። ይሄ ደግሞ የትኛው ማንነቴ ነው? ምን? ወይ ጄሪ ወይ መከራዬ። እንደው ምን ይሻለኛል ሄቨን? ያለሽ አማራጭ አንድና አንድ ነው። ምንድን ነው? በቃ እርሹ። የአባቴ አምላክ እርስት አድርጎ ይርሳሽ። እቺ ምን ትላለች እቺ? እንዴ ቢሆንልኝና ቢሳካልኝ እኔ መሽጠላሁኝ አረሳውን ብያለሁ። እስቲ ምኑ ነው ትዝ እያለ የሚረብሽሽ? ቁመናው፣ ደረቱ፣ በቃ እኔ ተናድጄ ስንጨረጭር ማለት ነው ብልጭ እያደረገ ጥርሱ ይታየኛል። በለው ማለት ይሄኔ ነው። ጄሪ ሙች የምር ፍቅር እየያዘሽ ነው። ከዚህ ችግር ውስጥ እኔ ኢየሩሳሌም ጌቶ እንዴት አድርጌ ንቅል ብዬ እንደሞት አሳይሻለሁ። ወይ ጄሪ ጄሪ ሙች ሳታስቢ ፍቅር ውስጥ ዝፍቅ እያልሽ ነው። ኧረ በስመ አብ አንቺ የምን ፍቅር እንዴ ለጠላቴ ሆ ምን ሆነሻል? ኧረ ጎመን በጤና እናቴ አርፌ ትምህርቴን ብማር ነው የሚሻለኝ። ነሽ እኔ ግን ባለ የለውበትም ይልሽ ልስጥሽ። እንዴት አወቅሽ? ከኔ እኮ ምንም አይነት ነገር አያመልጥም። አለኝ። አመሰግናለሁ። ባይገርምሽ የዛሬ ነው ያድርገውና ኢላ ልክ ሲያመኝ ከጎኔ አይጠፋም ነበር። ደስ ይላል። ዛሬ ላንቺ ያደረገውን ነገር ሳይ ትላንትና አስታወሰኝ። ቆይ ግን ለምንድን ነው እንደ ጥላ የምትከታተይኝ? የሆነ ስህተት እየፈለኩብሽ። ከዛማ ታማኝ አገልጋይ አደርግሽና ስፈልግ ትሄጃለሽ፣ ስፈልግ ትመጫለሽ። አጉል ምኞትሽ መቼም አይሳካም። እሺ እንዴት እንደማሳካው ለኔ ትተይልኝ። አንቺ ግን ለምንድን ነው ኤላ ላይ ተስፋ ማቆርጮ? የራሱን ህይወት በራሱ እንዲመራ ለምን አትታዩ? ከአንቺ ጋር ነው የሚመራው። እኔ ፍቅረኛ አለኝ፣ እሱም እንደዛው። ጆሪን የመሰለ ፍቅረኛ እያለሽ ኤላ ላይ ተለጠፍሽ። እሱ ያንቺ ግምት ነው። ቆይ ምንም አይገባኝ ነው እንደሚመስልሽ? ፍቅር ባይዝሽ ነው ከስሩ አልጠፋም ያልሽ? ይሄንን ላንቺ ማብራራት ግዴታ የለብኝም። አለብሽ እንጂ ከጆኒ ጋር እንዳስታረኩሽ አትርሽ። ባክሽ ወደዛ ትልቅ ውለታ ያልሽልኝ አታስመስይው። እሺ አንቺ ባታስታርቂንም መታረቃችን አይቀርም። ከፈለኩ ላለያይሽ ይችላል። እሱን እንኳን መቼም አታደርጊው። ምን ያግደኛል? ምክንያቱም ከጆኒ ጋር ስጣላ ኤላ ጋር ድጋሚ እንዳልሽ ስለምትፈሪ። ብትሄጂም ለውጥ አታመጭ። አሁን ሹራቡን አምጪ። አልሰጥሽ። ራሴን አጥቤ መመልስለት። ብዙ አትልፊ። እኔ አጥቤ የሚወደውን ሽቶ ቀብቻ እመጣለታለሁ። አትልፊ። አልሰጥሽም። ለኔን የሰጠኝ ራሴ ይመልስለታል። ሰብለ፣ ለመጨረሻ ጊዜ ነው የምጠይቅሽ። ሹራቡን አምጩ። ምን እንደምታመጪ አይሻለሁ። እንዴት እንደምቀበልሽ አሳይሻለሁ።
እንዴ መነጋገር እንችላለን? እኔ ምንም ማውራት ነገር የለም። ወይ ግን መሲ ምን እየሆንሽ ነው? እኔ ምን ሆንኩኝ? አንተ ምን እየሆንክ ነው? እኔማ ምንም አልሆንኩም፣ ግን አንቺን ከማይሆን ሪሌሽንሺፕ ፕሮቴክት እያደረኩሽ ነው። ቆይ ባሮክን ታውቀዋለህ? አላውቀውም። ታዲያ ይሄ ሁሉ ጥላቻ ከየት የመጣ ነው? በቃ እንዲሁ ዝም ብዬ ሳይው አይነው ምንም አልተመቸኝም። በቃ ደግሞ ጭራሽ ሳይው ደመነፍሴ አልወደደው። እሺ ደመነፍስ ምን አይነት ሰው ነው የሚወደው? ደመነፍስማ የሚወደው ይኸውልሽ ፍቅረኛ የሚሆን ከዛም አልፎ ደግሞ ወደፊት ባል የሚሆን ሰው ነው። ባሮክ ከምታስበው በላይ ጥሩ ልጅ ነው። በቃ ይሄ ልጅ አይሆንሽም አልኩሽ፣ አይሆንሽም። በቃ ተናገርኩኝ እኮ። ቆይ እኔ ከወደድኩትስ? ልቤ ከወደደውስ? እንዴ ቆይ ግን መሲ የምር ትወጂዋለሽ እንዴ? ቢወደድስ ምን ያንሰዋል? አንተ እንኳን ያቺ ድንጋይ ላይ ተቀምጣ የምትውልን ዱርዬ አፍቅረህ የለ? ይኸውልሽ እኔና አንቺ አንድ አይደለንም። በምንድን ነው የምንለያየው? ቢያንስ እኔ ወንድ ልጅ ነኝ። እና ብትሆንስ? በቃ መሲ በእናትሽ ልጅ በቃ እንዲህ ዝም ብዬ ሰው ለጥቅም ነው የቀረበሽ፣ አይሆንሽም። ስለዚህ አንተ ቃጀልን ለጥቅምህን የቀረብካት አንቺ ልጅ ልታሳብጂኝ ነው እንዴ? እኔ ምንም አላልኩም። ይልቅ አንድ ነገር ልነግርህ እፈልጋለሁ። እሺ ምንድን ነው? እሺ እህትነቴን የምትፈልግ ከሆነ ላደረግከው ነገር ባሮክን ሂደህ ይቅርታ ትጠይቀዋለህ። ማ እኮ እኔ ናታን ሂጅ ይቅርታ አልጠይቀው መቼም ቢሆን አላደርገውም። ብታረድ ይሻለኛል። ጥሩ እንደዛ ከሆነ እኔና አንተ ግንኙነት እዚህ ጋር ያበቃል። እሺ መሲ ቆይ ምን እያልሽ ነው? ገና ለገና ትናንት ለመጣው እንደ ብለሽ እኔ ወንድምሽ እንደዚህ ትናገሪኛለሽ? ይኸውልህ ሰው ቤተሰቡን ይተዋል ከሚስቱም ይጣበቃል ይላል ቃሉ። እኔም እሱን መርጫለሁ። ከዚህ በኋላ ናታን አጠገቤ ላይ አልፈልግም። እሺ ምን ነው የደበረሽ ትመስለሽ? ኧረ ምንም ተው። አንተ ጋር ለመሆን ነው የመጣሁት። አብሮ መሆን ብቻ እኮ በቂ አይደለም። ስሜትሽን አጋሪኝ። ልንገርህ፣ ግልጹን ትነግረኛለህ? አዎ የፈለግሽውን ጠይቅ። እሺ ሰብለ ፍቅረኛ ነች አይደለ? አይበለውና ብትለያዩ እርሷን መሳት ይከብዳል? አዎ። እሺ የምታውቀው አጠገብህ ካለ ሰው ጋር የፍቅር ግንኙነት ብትጀምርስ? በጣም ከባድ ነገር ነው። ማለት በጭራሽ እሱን ማሰብ አልፈልግም። እኔም እንደሱ ነው የተሰማኛል። ስለ ሰብለ ነው እንዴ እያወራሽኝ ያለሽው? ኧረ ስለ ራሴ ነው። ግልጽ አድርጊልኛ። ይኸውልህ ምን መሰለክ፣ ከካሌብ ጋር የፍቅር ግንኙነት ለመጀመር እየሞከርኩ እንደሆነ ታውቃለህ። ይሄ ማለት ግን ሙሉ ለሙሉ ኤላን እረሳዋለሁ ማለት አይደለም። ልክ ነሽ። ከነበራችሁበት ነገር አንፃር ባንዴ ማለት ረሽው አትችይም። እኔ አዲስ ህይወት ልጀምር ብልም እሱ ግን የሌላ ሰው ሆኖ ማየት አልችልም። እና ምን አሰብሽ? እሱን መርሳት እንዳለብኝ እየተሰማኝ ነው፣ ግን በጣም ጊዜ ያስፈልገኛል። አይዞሽ፣ በጊዜ ሂደት የሚስተካከል ነገር ነው። አንተን ልዋሽ አልፈልግም፣ ትረዳኛለህ። ኤላን ከሌላ ሴት ጋር ሳይሆን ቀናል። ይሄ የተፈጥሮ ነገር ነው። አመሰግናለሁ፣ ግን እንደምትረዳኝ እርግጠኛ ስለነበርኩ ነው መጥቼ የተነፈስኩብህ። አረ ችግር የለውም። በፈልግሽ ሰዓት መጥተሽ ማናገር ትችላለሽ። ደግሞ ከጓደኛዬ ጋር ፍቅር ለመጀመር ሂደት ላይ አላችሁ እንዴ? አዎ ልክ ነህ። ሰላም ሄቨን። ሀይ እንዴት ነሽ? ምን አዲስ ነገር አለ? በምን ዙሪያ? ባንቺና በዮሲያስ ምንም የለም። ይኸውልሽ እምጠይቅሽ በራሴ መንገድ አጣርቼ ማወቅ አቅቶኝ አይደለም። እንደዛ ከሆነ አጣሪና ድረሽበታ። እሱን ማድረግ አልፈልግም። ለምን? ምክንያቱም በስሜት ተነሳስቼ የማደርገው ነገር በጣም ሊጎዳሽ ስለሚችል። ምንም ነገር የለንም አልኩሽ እኮ። ከሆነ ጥሩ፣ ግን መኝ የሆነ ነገር እንደጀመራችሁ ካወኩኝ ሁለታችሁም በጣም ትጎዳላችሁ። እኔ ያልገባኝ እስከ መቼ በእንደዚህ አይነት ሁኔታ ልዘልቂ እንዳሰብሽ ነው። እሱን ነገርኩሽ። ዩኒቨርሲቲ ከገባ በኋላ እንደፈለገ መሆን ይችላል፣ ግን ደግሞ አይኔ እያየ የሌላ ሰው ሲሆን ማየት አልችልም።
ቆይ ታፈቅሪዋለሽ አይደል? እንዴ ባላፈቅረው እንደዚህ መሆንለት ይመስልሻል? ታዲያ የሚያፈቅር ሰው እኮ ለዛ ሰው ደስታ ነው የሚጨነቀው። እና እንድንፋቀር ፍቀጅልኝ እያልሽኝ ነው? እኔ እንደሱ አላልኩ። እና ምንድነው? ልጁን በቃ አታስጨንቂው እንዴ። ከኔ ጋር ባይሆን እንኳን ልጁ በራሱ መንገድ እንዲመራ ፍቀጅለት። ሄቨን መቼም ልፈቅድለት አልችልም። ቆይ እቺ ልጅ ያማታል እንዴ? እንዴ ቆይ ሰው በዚህ ልክ እንዴት ራስ ወዳድ ይሆናል? ምን እየሰራች ነው ደግሞ? ደስ ሲል ፍቅረኛ መጣችልህ። አየሁት። አንድ ላይ እኮ በጣም ነው የምታምሩት። እናመሰግናለን። ችግር የለም። የኔ ቆንጆ መጣሽ? አልረበሽኳችሁም አይደል? ኧረ አልረበሽንም። ተቀመጪ። ፊትሽ ግን ልክ አይደል? ትንሽ ምን ሆነሽ ቢኒ? የወር ግዴታዋ ላይ ነች። እንዴት አወቅሽ? ቅድም ልብሷ ተበላሽቶ ኤላ ሹራብ ሲሰጣት አይቼ ነው። ሰብሊ ብረክቲ እውነቷን ነው? እንትን ድንገት ሳልፍ እኮ ነው ያየኝ። አዎ ጆኒ ልክ ነች። እኔም ድንገት ስታልፍ አይቷት ሲሰጣት ነው ያየሁት። አዎ እሱ ባይኖር እኮ ተዋርጄ ነበረ። ውይ ኤላዬ እኮ የዋህ ነው። ነው ምን ነው ጆኒ ደበረክ እንዴ? ኧረ አልደበረኝም። ያው ሰብልዬ ስለሚወድሽ እኮ ከሌላ ወንድ ጋር ሲያይሽ ሊደብረው ይገባል። ቆይ ምን ለማድረግ እየሞከርሽ ነው እንዴ? እኔ በሱ ቦታ ብሆን የሚሰማኝን የተናገርኩት። ደግሞ ጆኒዬ እውነቷን ነው። እሺ እኔ ምስክር ነኝ። ድንገት ነው የተገናኙት አይደል እንዴ ሰብሊ? አዎ ጆኒ ድንገት ነው። ሰብሊ በቃ ሹራቡን ስጭኝና እኔ አጥቤ ልመልስለት። አይ ሹራቡንማ እኔ ራሴ ነኝ መመለስ ያለብኝ። እኔ እኮ ድጋሜ ስታገኙ ጆኒ እንዳይደበረው ብዬ ነው። ብርክቲ እረፊ እንዴ ከምሬን እኮ ነው። በዛ ላይ ኤላም ድጋሜ እንድታገኝ ይሆናል ሹራቡን የሰጠሽ። አረ ኤላ እንደዛ አላሰበም። ዋናው ጆኒ አይደበረም ወይ ነው ማለት ያለብሽ። እሷ ደግማ ከምታገኘው እኔ ብሰጠው ይሻላል ጆኒ። ልክ ነሽ ሰብሊ። በኤልያስ ምክንያት በሁለታችን መሀል ክፍተት መፈጠር የለበትም። ብርክቲ ታቀብለው። ግን ለሰው ስልክ አይደብረው እንዴ ሰብሊ? ይደብረው። መቼስ ከፍቅረኞች መደበር አይበልጥም። ቆይ አንቺ በሱ ቦታ ብትሆኚ አይደብርሽም እንዴ? ካልተረዳሽ የራሱ ጉዳይ ነው ማለት ያለብሽ። አሁን ሹራቡን አምጪ። ለችግርሽ ጊዜ ስለደረሰ ሸሚዞች ሊሆን ይችላል። ግን በቃ ሹራቡን ለብርክቲ ስጫትና ድጋሚ እንድትገናኙ አልፈልግም። ካልሽሽ ጎበዝ። ሁሌም ቢሆን የፍቅረኛሽን ደስታ ነው ማስቀደም ያለብሽ። ሰብሊ አትጨናነቂ። ትክክለኛው ነገር ያደረግሽ። በሉ እናንተ የፍቅር ጊዜያችሁን አሳልፉ። እኔ ሂጄ ኤላዬ ላግኘው። ደህና ዋሉ። የኔ አንባቢ ወይ ምንድነው የሰሞኑን ብቻ ከመሆና በዛክ? ብቻዬን ነኝ እንዴ? አዎ ማለቴ እኔ ከመምጣቴ በፊት። ተሳሳትሽ። እዚህ መጽሐፍ ውስጥ ካሉት ሰዎች ጋር ነኝ። ማለት እዚህ መጽሐፍ ውስጥ ያሉ ሰዎች አያጫውቱክ፣ አያናግሩክ? አየሽ፣ ድጋሚ ተሳሳትሽ። ይኸውልሽ ከሰው በላይ በደንብ አድርገው ያጫውቱኛል። ከሰው በላይ በደንብ አድርገው ደግሞ ያዋሩኛልም። ምንም ነገር ሳይደብቁ ወይ ደግሞ ምንም ነገር ሳይዋሹ ሙሉ ታሪካቸውን ዝርግፍ አድርገው ይነግሩኛል። ከኔ የሚጠበቀው በጥሞና ማዳመጥ ብቻ ነው። የምታወራው ነገር ምንም እየገባኝ አይደለም። ምናልባት አንድ ቀን በደንብ መጽሐፍ ማንበብ ሲጀምር ይተረጅኝ ይሆናል። ደግሞ ሹራብን ይታርጋው ነው። ቅድም ለሰብለ ሰጧት። እንደ አጋጣሚ ቀሚሷ ተበላሽቶ ነበርና እንከለልበት ብዬ ሰጧት። ተገናኝታችሁ ነበር ማለት ነው? እንደ አጋጣሚ ኮሊደር ላይ ስንሄድ ተገናኘን። እና ዝም ብላ ሹራብን ተቀበለችክ? ማለትማ የራሷን ሹራብ መጠቀም ትችል ነበር ብዬ ነው። አንደኛ ሹራቧ እጀጉርድ ነው። ሁለተኛ ደግሞ በዛ ሰዓት ድንጋጤ ላይ ስለነበረች እንደዚህ ነገሮችን አላሰብንም። አንተማ በየዋህነት ነበር የሰጠካት፣ እሷ ግን እድሉን ተጠቀመችበት። እንዴት?
አሁን ሹራቡን ለመመለስ በሚል ሰበብ ታገኝካለች። ናይ እንደዚህ እንኳን የምታስበው አይመስለኝም። በደንብ ነው እንጂ የምታስበው። አንተን ለማግኘት እኮ ምክንያት ብቻ ነው የምትፈልገው። እስኪ ምንልሽ ለማንኛውም አንድ ላይ እና Hi Baruch, how are you doing? I'm fine. ምንድን ነው ትቸኩላለህ? ወሬ ልትሄድ ነው? የሆነ የማገኘው ሰው አለ። ማን እንደሚሆን ማወቅ ይቻላል? የጄሪን ቁጥር አግኝቻለሁ እና እናማ ሂጄ አገኛታለሁ። ፕሊስ ባሩክ ይቅርብህ። ለምን? ምክንያቱም ጥሩ አይደለም። ላይክ በተለይ ደግሞ ፐብሊክ ስኩል የሚማሩ ተማሪዎች ምንም ባህሪያቸው ደስ አይልም። ለእኔ ግን በተቃራኒ ነው። ማለት ያው ፐብሊክ ስኩል የሚማሩ ልጆች በጣም ያስደስታሉ። በዛ ላይ እኛ ከምንናገረው ንግግር እኮ በተቃራኒ እኮ ነው የሚያወሩት። እናማ እኔ ተመችተውኛል። ብቻ ባለፈው ያልከኝ ነገር ለማድረግ እያሰብክ ባልሆነ ምን ነበር ያልኩሽ? ላይክ እዛ ትምህርት ቤት ገባለሁ ምናምን ነገር ያልከው? ያ ሹር። እንደውም አሁን እንድገባ የሚያደርገኝ በጣም ብዙ ሪዝን አለኝ እኮ። ጄሪን ብለህ አይደለችም። እና ያቺ ልጅ ብለህ ነው? እሷም አይደለችም። እና ምን ነገርኩሽ እኮ ከሀገር ልወጣ ነው። ስለዚህ ፕሮሰስ እስከሚያልቅ እዛ ትምህርት ቤት አልማርም። ምን ችግር አለው ባሩክ? ላይክ ሁሉም ሰው እኮ ጓደኛክ ነው። ኤላና የሌለችበት ትምህርት ቤት ውስጥ ትዝታዋን ችዬ መኖር አልችልም። ፕሊስ ባሩክ። መልካም ቀን። ኦ ማይ ጋድ፣ ይሄ ልጅ ግን ምን እየሆነ ነው? ኡፍ አንዴ ላናግርሽ ነበር። ቆይ እቺ ልጅ ምን እየሆነች ነው ያለችው? በእናትሽ ማናት? መሲ ተብዬዋለች። ምን አደረገች? እምሽ የወደቅሽበት ሰው ልክ አይደለም፣ የጀመርሽው ሪሌሽንሺፕ ልክ አይደለም ስላት የማይሆን ንግግር ተናግራ ነርቬን ነክተዋለች። በቃ እና ምን ልበል እያልኩሽ ያለሁት አላሰሚኝም እንዴ? የልጅቷ ህይወት አደጋ ላይ ነው፣ እንታደጋት እና ትርፋት እያልኩሽ እኮ ነው። ቆይ ናታን ስለምን አደጋ ነው የምታወራው? ልጁ እኮ መጥፎ ሰው አይደለም። ታውቂዋለሽ እንዴ? በእርግጥ በአካል አላውቀውም፣ ግን መሲ ብዙ ጊዜ ስለሷ ጫውታኛለች። አየሽ ችግራችሁ እኮ ነው። ምንድነው እንዴ? ወንድ ልጅ ሚላችሁ እንዳለ በአንዴ ታምኑታላችሁ። ቆይ እና ስህተት አለው እንዴ? ቀላል ስህተት አለው ይልሽ። ወንድ ልጅ የሚፈልገውን እስኪያገኝ ነው። ማሬ፣ ፍቅሬ፣ ወደድኩሽ፣ ሞትኩልሽ ቸኮሌት የሚገዛው የሚፈልገውን እስኪያገኝ ድረስ ብቻ ነው። ቆይ ምንድነው የሚፈልገው? ምንድነው አንቺ ደግሞ እንዳልገባው የምትሆኝ? ናታን መጀመሪያ ተረጋጋ፣ ከዛ በኋላ የሆንከውን አስረዳኝ። ምኑን ተረጋጋሁት እንዴ? ምን ይዤ ልረጋጋ? ይልሽ አታይም እንዴ? ደም ስሬ እኮ ተገታትሯል እኮ። ቆይ ግን ናታን ሳታቆመ ሲናፍቅራታል እንዴ? አንቺ ደግሞ ምንድነው የምታወሪው? አኳኋን ሁሉ እኮ ከኋላ መጥቶ መሲን ነጠቀኝ የምትል ነው የሚመስለው። ኧረ አንቺ አምሻ እንደ ረሰው እንዳይሰማሽ ዝም ብለሽ እንደመጣልሽ አይዘላበድም። ነውር ነው። አይዞህ ወንድሜ፣ አፍቅራትም ከሆነ አፍራም ከሆነ ለኔ በእህትነት ልትነግረኝ። አንቺ ልጅ አምሻል እንዴ? ሰው ያማችኋል እንዴ? ምንድነው የሚመጣል? አፍቅራታል እንዴ? ሰው ዝም ብሎ ይፈቅራል እንዴ? አፍቅራታል ምናምን እንደዚህ እንዳትዪ። ያማችኋል እንዴ? ኧረ መሲ፣ ይሄ ልጅ ግን ጨርቁን አስጣልሽው። አይ ናታን፣ ቆይ ብታምን ምን አለበት? እርግጠኛ ነሽ? እርግጠኛ ነኝ። ግን ምን ነው አጥብቀህ ጠየከኝ? ሰሞኑን የሆነ ነገር አስተውይብሻለሁ። ምን? ብቸኝነት። አልገባኝም። ሰሞኑን በጣም ብቸኝነት እያበዛሽ ነው። ታውቂያለህ፣ እኔ እኮ ከድሮም ጀምሮ ብቻዬን መሆን የሚያስደስተኝ ሰው ነኝ። እሱን እኮ አውቃለሁ። ግን ከሆነ ጊዜ በኋላ ከጄሪ ጋር መጫወት፣ መሳሳቅ፣ መቀላለድ እንደገና ደግሞ ከሌላ ሰዎችም ጋር መግባባት ጀመረሽ ነበረ። ልክ ነህ። ሰሞኑን ደግሞ እንደ ድሮ ብቻሽን መሆን፣ ብቻሽን መመሰጥ አብዝተሻል። ሊሆን ይችላል፣ ግን ምንም የተለየ ነገር የለም። ሄቮ፣ እርግጠኛ ነሽ? አዎ እርግጠኛ ነኝ።
እኔ ግን አይመስለኝም። እንዴት? የሆነ የስሜት ለውጥ እያየሁብሽ ነው። ምን አይነት ለውጥ ነው ያየህብኝ? እሱን ታየውና ግን እንዳንቺ ብቸኝነት እያበዛ ያለ አንድ ሰው አለ። ማን ነው እሱ? ኢዮስያስ። ምን? አዎ ሄቨን፣ በጣም ብቻውን ሆኖ ሲመሰጥ ሲከፋ፣ ብቻውን ሆኖ ሲያዝን እያየሁት ነው። ቆይ ምን ለማለት እየሞከርክ ነው? አንቺ ልጅ ቆይ ፍቅር ይዞሻል እንዴ? ምን እኔ እንዴት ነው እንዴ? ተረጋጊ እንጂ ሄቨን፣ ማንም እኮ የለም። ቆይ እንደዚህ አይነት ነገር እየተናገርክ እንዴት ልረጋጋ? የሚረብሽ ነገር እኮ አይደለም የጠየኩሽ፣ የጠረጠርኩትን የጠየኩሽ። እውነት ከሆነ አዎ፣ ውሸት ከሆነ ደግሞ አይ። ተሳስተሃል። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ። የተሳሳትኩት እኔ ነኝ ማለት ነው። ግን ዳጊ ፊትህን ሳየው ምንም ያመንከኝ አልመሰለኝም። ልክ ነሽ፣ አላመንኩሽም። ግን ደግሞ ዋና የስሜቱ ባለቤት አንቺ ስለሆንሽ አንቺ ያልሽውን መቀበል ግዴታዬ ነው። ስለተረዳኸኝ አመሰግናለሁ። እሺ በቃቸው። ግን ደግሞ አፍቅረሽው ከጎንሽ የሚሆን ሰው ካጣሽ እኔ ያለ አላፈቀርኩትም አልኩህ እኮ። ምናልባት እኮ ነው ያልኩሽ። አላፈቀርኩትም። በቃ እሺ። ወይኔ ጉዴ! ይህን ነገር በጊዜ መላክ አላልኩት፣ ሌሎች ልጆችም እንደ ዳጊ ሊያስቡ ይችላሉ። ቆይ አሁን ምንድን ነው ማድረግ ያለብኝ? ይመስገን። ያ ለሰው ችግር ቶሎ የሚደርስ ሩሩ ማንነት አሁን ምን ነው ሁሉ ነገር የተለወጠ መስሎሽ ነበር እንዴ? ነበር። ያን ሁሉ መስዋዕትነት የከፈለ ልጅ አሁን አይንሽን ላፈር ሲለኝ እኮ ጋር ነው። ይኸውልሽ አሁን ምንም እንድትሆኝብኝ ወይ ምንም እንዲነካሽ አልፈልግም። ላንቺ ስል ደግሞ ምንም አደርጋለሁ። አትዋሽ። የወደድከኝን ያህል የጠላኝ መስሎሽ ነው። ተግባር ግን ይናገራል። ልቤ ማየት ስለማች ነው። ይኸውልህ ልቤ፣ እኔ የኔ ልብ እንደ ድሮ ሳይህ ይመታል። ስትርቀኝ ደግሞ ትናፍቀኛለህ። ግን እኮ ልርቅሽ እየሞከርኩ ነው። በራኩሽ ቁጥር ደግሞ ትጎጃለሽ። አይጎዳኝም። ባይገርምህ እንደ ድሮ ነግቶ እስከማይ እቸኩላለሁ። አንተስ ግን እንደ ድሮ ይሰማሃል? ይኸውልሽ ባስረዳሽም አይገባሽም። እስቲ አስረዳኝና አይገባኝ። ቆይ ለምንድን ነው ይሸሸኛል? ላንቺ ብዬ ላንቺ ብዬ እንዳትጎጂ ብዬ። ቆይ ምንድን ነው እየገደሉ እንዳሞቺ ማለት? ይኸውልሽ አንዳንድ መጥፎች ከበጣም መጥፎች ይሻላሉ። እሺ አንተ ከሌለህበት ገነት አንተ ያለህበት ሲኦል ይሻለኛል። እመኚኝ ብርክቲ፣ ላንቺ የሚሻለውን የመረጥኩልሽ። እኔ ግን ልረሳ አልቻልኩም። እኔም እኮ መቼም ልረሳሽ አልችልም። የምርህን ነው ልቤ? አዎ ብርክቲ፣ ያሳለፍናቸው ጊዜያቶች እኮ እንደዚህ በቀላሉ ሊረሱ የሚችሉ አይደሉም። ግራ እኮ ነው የምታጋባኝ። አንድ ቀን ይገባሻል፣ የዛኔ ታረቂኛለሽ። መቼም አይገባኝም። ለምን? እኔም ማስታወሰው እያፈቀርኩ እንደገፋኝ፣ ላንተ ብዬ ከቤተሰቦቼ ጋር ተጣልቼ መጥቼ እንኳን እንደገፋኝ ነው። ብርክቲ በእናትሽ እንደዚህ አትበይ። ለማንኛውም የሹራብ ያንተ ነው። ፍቃደኛ ከሆንክ አጥቤ የምትወደውን ሽቶ ቀብቼ ላምጣልህ። እንዴት አገኘሽው? ሰብለ ነች የሰጠችኝ እንድሰጥህ። ቆይ ለምን ራሷ ይዞ አልመጣችም? ምናልባት ጆኒ ፍቅረኛዋ አንተ ጋር ስትመጣ አይቷት እንዳይደብረው ይሆናል። እሺ እና ምን አልከኝ? ምን አጥቤ ላምጣው? እንደፈለግሽ። እሺ በደንብ አጥቤ የምትወደውን ሽቶ ቀብቼ አመጣልሃል። ቆይ ሽቶ አለሽ ወይስ ገና ልትገዢ ነው? ያንተ ትዝታ ሁሉም አለኝ። በክብር ነው ያስቀመጥኳቸው እስካሁን። አሁና እንደውም ቆይ ሌላም ነገር አሳያለሁ። ስታዩ ትገረማለህ። ምንድን ነው እሱ? ሰርፕራይዝ።
ብሩክቲ እየጎዳሁሽ እንደሆነ በደንብ አውቃለሁ። ግን እሺ ቃሌስ እሱ ምን ላደርገው? አንበሳ ጀግና ምን ነው ብቻ ከየት እየመጣ ነው? ከመብራት ያለ ክፍያ ከፍዬ ምን ሆነሃል? አይ እንዲሁ ነው ምንም አልሆንኩም። አንበሳው ያ በሰዎች የሚከበበው ልጄ ብቻውን ተቀምጦ ሳይ ትክክል የሆነ አይመስለኝም። የሆንከው ነገር አለ? የሆነ ነገር ሆኛለሁ። ያቺ ልጅ አሁንም ስልኳ አይሰራም አይደል? አዎ አይሰራም። ቆይ ስለ እሷ የሚነግር ያለችበትን የሚጠቁም ሰው የለም? አዎ ማንም የለም። አይዞህ የኔ ልጅ፣ ይኸውልህ ይሄ በህይወት ውስጥ የሚያጋጥም አንድ ነገር ነው። ደግሞ ተመልሳ መምጣቱ አይቀርም። እኔ እንደዚህ የደበረኝ እሷ ጥላኝ ስለሄደች ይመስላል። እና ለምንድን ነው? ጀግናው አንተ የማታውቀው ብዙ ነገር አለ። ቆይ እኔ የምለው አንተ ከመቼ ጀምሮ ነው በዚህ ልክ ከኔ ነገሮችን የምትደብቀው? ድብቅ እኮ መሆን ፈልጌ አይደለም። እና ምንድን ነው? አንዳንድ እውነቶች ምንም ሳይነካኩ ተደፍነው ቢቀሩ ነው የሚሻለው። እንዴ እኮ ለምን ሲባል? የሁሉንም ሰው ደህንነት ለመጠበቅ ሲባል። አይ አንበሳው፣ ምን ነው እንዲህ መሆን እኮ የሚጎዳው አንተን ነው። ይገባኛል፣ ግን ደግሞ አንድ ማምንበት ነገር አለ እኮ። እሱ ምንድን ነው? የኔ መጎዳት የሰዎችን ደስታ የሚጠብቅ ከሆነ እኔ ብጎዳ ይሻለኛል። አንተ ልጅ ይህን ያህል መስዋዕትነት የምትከፍለው ለኔ ብቻ ነው? እና በከፍል ችግር አለ? አሁን እየሆንክ ያለው ነገር የሆነ ትንሽ እየገባኝ ሳይሆን አይቀርም። ምንድን ነው የገባ? እች ልጅ ወደ ህይወቴ የገባችው ድንገት ነው እና ከኔ ጋር የሚያያይዘው የህይወት ክፍልህን ነቅታባለች ማለት ነው። ጀግናው በእናትህ እንደሱ አትበል። አንበሳው አንድ ነገር ጠይቃለሁ፣ እባክህን ሳትደብቅ ንገረኝ። ምንድን ነው? ቆይ እች ልጅ እህት ነች እንዴ? ምን? ጀግናው ምንድን ነው እያልከኝ ያለው? አንበሳው አባትህ በህይወት እንዳለ አውቃለሁ። የሆነ ነገር ያሳስበኛል። ምንድን ነው የሚያስፈራ? ይኸውልህ ሌላ ግብቶ ሴት ልጅ ወልዶ ካንተ ጋር ብትተዋወቁና እሷ ደግሞ ካንተ ጋር ተዋውቃ የሆነ ነገር ቢፈጠር የሆነ ስጋት ይሰማኛል። እናማ እች ልጅ ወደ ህይወቴ የገባችው በአጋጣሚ ነው፣ የወጣችውም በአጋጣሚ ነው። የዛን ቀን ደግሞ ሙሉ አልበሙን ስታይ ነበረ። አዎ እሱንም አስታውሳለሁ። ድንገት አባት ከሌላ ሴት የወለዳት ናት ብዬ እጠራጠራለሁ። ይኸውልህ አባቴ፣ አሁን የምነግርህን ነገር ልብ ብለህ ስማኝ። ምንድን ነው? ይኸውልህ መወለድ ቋንቋ ነው። ለእኔ አባቴ አንተና አንተ ብቻ ነህ። ይህ የትኛውም የምድር ኃይል የማይቀይረው እውነታ ነው። ግን እኮ በቃ ምንም አትበላልኩ እኮ። እሺ ቀጥል። ሌላኛው ነገር ደግሞ ኪዶ ከአባቴ እንደማትወለድ እርግጠኛ ነኝ። ተመስገን ጌታዬ። እኔ ደግሞ ስንቱን አሰብኩት። ስለዚህ አሁን በማንኛውም ጉዳይ ከዚህ በኋላ እንዳትጨነቅብኝ እሺ? ነው አባት። አልጨነቅም። ሌላውን አብረን እንወጣዋለን። አዎ እንወጣዋለን። ግን አንድ ነገር አትርሳ። ምንድን ነው? አንበሳዬ ምንም አድርጋ ብትበድልህ እውነቴን ነው ለአንተ የምመኛት ሴት ናት። ይቅርታ እንዳትነጥቃት። እንዲህ ቆይ አንተ ምኗን ወደሃት ነው ለእኔ የተመኛት? እሱን ጊዜው ሲደርስ እነግርሃለሁ። በል እንሂድ። የት ነው የምንሄደው? ልጋብዝ ነዋ። ያቺ የምትወዳትን ቦዛ ልጋብዝ። አረ ዛሬ ይብራብኝ እባክህ። ለምን? አቡሽ ከባድ ችግር ገጥሞኛል። ሚኪ ጋር ደግሞ ስደውል ስልኩ አልሰራም ብሎ አለኝ። እናማ ሊያማክረኝ እየመጣ ስለሆነ እሱን ብጠብቀው ይሻላል። ከፎንቃው ጋር ተጎራበጠ እንዴ? አይመስለኝም። ማር እና ምንድነው? ከፋያው ጋር ሳይጎራበጥ አይቀርም። መላበሉኝ ብሎ እየመጣ ነው። የአቡሽ ፋዘርማ እኔ ያልኩት ካልሆነ ብሎ ግትርም ልኮ ሰው ነው እንዴ። አቡሽ ደግሞ እንደምታውቃት እጥፍጥፍ ያለች አራድዬ ልጅ ነው። አንበሳው ለማንኛውም ምን ልሂድ አጮህልኝሽ? እስቲ አባቴ እስከዛሬ ብዬ ላይሆን ይችላል፣ ግን በቃ በጣም ወድ አባቴ ነው። የምር በማንም ልተካል። እኔስ አንዱና ምርጤ። ኦህ አባቴ አይዞኝ። እሺ
አታስብ፣ ምንም አታስብ። ምርጡ አንዱ ልጅ እኮ ነው። አይዞኝ። እሺ አባቴ ራስን ጠብቅ። እሺ ተደብቀሽ ነው? እባክሽ ፔሬድ የመጥቶ እያሰቃየኝ ነው። እውነት? እና የሚያስፈልግሽን አገኘሽ? አዎ አግኝቻለሁ። ወይ ሙድሽ ጥሩ ካልሆነ ለምን ቤት ሄደሽ አታርፊ? መሲ ደግሞ እያወቅሽ ቤት ሄጄ ብቻዬን ኮንኩ ደግሞ የባሰ ነው የሚያመኝ። እሺ አይዞሽ። እሺ ደግሞ ሳልነግርሽ ምን እናታም መጥቶ እንደነበር። ምን ፈልገው ነው? እቺ ጓደኛሽን ምከሪያት ከማይሆን ሰው ጋር ገጥማ ህይወቷ ሊበላሽ ነው ምናምን ብሎ እየቀወጠው ነበር። እስኪ መሲሙች በይ። መሲሙች? ወይኔ ናታን። አሁን ግን አንድ ነገር ገብቶኛል። ምንድነው?